የባህሪ መድኃኒት ማን ነው? ያ መድኃኒትን የሚያደርገው መድኃኒት የሚጸነስባት ከማን ነው? ከድንግል ማርያም። እሺ እንዲያ ከሆነ ዓለም ሳይፈጠር እንኳን ማርያም ዲያብሎስ ታስበዋል። ማን ታስበዋል? እግዚአብሔር ሚካኤልን ፈጥሮ ሲያበቃ ቆይ ዲያብሎስን ራስቸው ብሎ ነው የፈጠረው። አንድ ጊዜ ያሰበውን ምዕራና በእግዚአብሔር ወዘንተክመ ሰማይኩ። እግዚአብሔር የማለ ምን ማለት ነው? 150 ጊዜ ተናግሮ እግዚአብሔር አንድ ጊዜ ተናገረ እኔ ብቻ ሰማው ማለት ምን ማለት እንደሆነ ልንገራችሁ። እግዚአብሔር አንድ ጊዜ ያሰበው ሐሳብ ፍጻሜ በሌለው ዘመን ይኖራል ማለት ነው እንጂ ከሙሴ ጋር እኮ ነበቡ 570 ብለናል አይደል? 570 ጊዜ አውርቶ ዳዊት ምን ይለናል? እግዚአብሔር አንድ ጊዜ ተናገረ እኔም ብቻ ሰማው። አረ ሌላ አልሰማህም ስንለው ያቺ መስማቱ ምንድናት ስንል እግዚአብሔር አንድ ጊዜ ፍጥረትን አሰበ ማለት ነው። እስኪ በሉ እግዚአብሔር በሉ አንድ ጊዜ ማንን አሰበ? አንድ ጊዜ መላእክትን ልፍጠር ብሎ አሰበ። ዓለም ሳይፈጠር ገና ዓለምን ሳይፈጥራት መላእክትን በህሊናው አስቧቸው ነበር። ዓለምን ሳይፈጥረው ሰማይን አስቦት ነበር። ዓለምን ሳይፈጥር ፀሐይን አስቧት ነበር። ዓለምን ሳይፈጥር ከዋክብትን አስቦ ነበር። ዓለምን ሳይፈጥር ደመናትን አስቦ ነበር። ዓለምን ሳይፈጥር መሬትን አስቧት ነበር። ዓለምን ሳይፈጥር ዛፉን አስቦ ነበር። ዓለምን ሳይፈጥር ውሃውን አስቦ ነበር። ዓለምን ሳይፈጥር እሳቱን አስቦ ነበር። ዓለምን ሳይፈጥር ነፋሱን አስቦ ነበር። ዓለምን ሳይፈጥር ድንጋዩን አስቦ ነበር። ዓለምን ሳይፈጥር ጅቡን አስቦ ነበር። ዓለምን ሳይፈጥር አንበሳን አስቦ ነበር። ዓለምን ሳይፈጥር ቅማልን አስቦ ነበር። ኧረ እባክህ ቅማልን አስቦ ትንኝን አስቦ ነበር። ዓለምን ሳይፈጥር ልብ ብላችሁ ስሙ። ዓለምን ሳይፈጥር ፍጥረታትን አስቦ ነበር ብላችሁ ያዙልኝ። ዓለምን ሳይፈጥር በሉ ሁሉን አስቧል በሉ እንጂ ቅዳሜ ስራ ከጨረሰ በኋላ አረ የረሳሁት ነበር ሲል ሰምታችሁታል? ፈጠረ፣ ብርሃን ይሁን ሆነ፣ መልካም ነው አለ። ባሕር ታወጣለ፣ ወጣ፣ መልካም ነው አለ። እነዚያን ሁሉ አስቦ በማስታወሻ ይዞ አይደለም የሚሰራቸው። በዚያውም ልንገራችሁ እግዚአብሔር ሲፈጥር የሙከራ ውጤት አድርጎ ይፈጠረው ይል። እስኪ የሙከራ ውጤት በሉ። እንደ ቶማስ አድሰን ፕሌንም አምፖልም እንደፈለሰፉት በመቶኛው 15 ደቂቃ ተሽከርክራ እንደወደቀች ፕሌን እንደዛ አይደለም። እግዚአብሔር ሰውን ራሱ ከፈጠረ በኋላ አይን እዚህ ጋር መሆን አልነበረበትም እዚህ ጋር ላድርገው እንዲህ አላለም ብሏል። ሰው አድርጎ ከፈጠረ በኋላ ልክ ነው እግዚአብሔር የሰራው በሉ። ልክ ነው በሉ። ታዲያ አሁን ምን ይላል መሰላችሁ? አንድ እንግዲህ ምንድነው የምንለው? ማርያም ታስባ ነበር በሉ። አንድ ጊዜ ማርያም በሉ ለመድኃኒትነት ታስባ ነበር። ለምንነት እኔም ታሰብኩ ብሎ ደስ ሲለው አይታው ሞኝ እንዳትሆን አንተ የታሰብከው ለካህዲነት ነው። ዲያብሎስ ቢታሰብ እስከነ ካህዲነቱ ነው። ድንግል ማርያም ብትታሰብ ግን ለእናትነት ታስባ ነው የተፈጠረችው። ወገብረ መድኃኒተ በማእከለ ምድር የምድር መካከል የተባለች ቀራንዮ ናት። በቀራንዮ ድንግል ማርያምን ሊያበቅላት ከቀራንዮ ድንግል ማርያምን ካበቀለ በኋላ በሷ ማይጸን ወገብረ በማእከለ ከርሳ ለድንግል ይላል ሊቁ። በድንግል ማርያም ማይጸን መድኃኒት የሚሆን ስጋን ከፍሎ ሊዋሃድ ድንግል ማርያምን አሰባት። መታሰቧ ብቻ ለድህነት የሆነ ድንግል ማርያም ናት በሉ። መታሰቧ ለድህነት የሆነ በሉ። ለምን የሆነ? ለድህነት የሆነ። ሰማይ ቢታሰብ ፀሐይ ሊያወጣ ነው። ድንግል ማርያም ብትታሰብ ፀሐይ ክርስቶስ ሊወጣባት ነው። መልአክ ቢታሰብ ዙፋኑ ስር ከቦ ሊቆም ነው። ድንግል ማርያም ብትታሰብ ዙፋኑ ከቦ የሚቆሙ መላእክት ሊያመሰግኑ አሳድ በማህፀኗ እግዚአብሔር 9 ወር ከ5 ቀን ሊያድርባት ነው። ሰማይ ብትታሰብ ደመና የሚከለክላት ፀሐይ ልታወጣ ነው። ድንግል ማርያም ብትታሰብ ህሙማን የሚሞቁት፣ በሽተኛዎች የሚያገኙት፣ እስረኞች የሚያገኙት ጠፈር ደፈር ወደብ ድንበር ዳር የማይከለክለው ብርሃን ክርስቶስን ልታወጣ ነው። ተመልከቱ። ሰማይ ቢታሰብ ኮከብ ሊመላለስበት ነው። ድንግል ማርያም ብትታሰብ ለምእመናን እናት ልትሆን ነው። ከዋክብት ምእመናን ስለሆኑ። ፀሐይ ብትታሰብ ጨረቃ ሊወጣበት ነው። ድንግል ማርያም ብትታሰብ ተመልከቱ፣ ጨረቃ ትሞላለች፣ ትጎላለች። ኃጢአተኞች ልጆችም ብርሃንን የሚለብሱባት በጽድቅ የጎደሉትን የምትሞላቸው ከፀሐይ ብርሃንን እያገኘች እንደ ሶላር ፀሐይ ጨረቃ እንደምትሞላ ክብራችን፣ ንጽህናችን፣ ቅድስናችን፣ ድንቁርናችን ሲበዛ ይኸውላችሁ ልብ ብላችሁ ስሙ። እኛን ለመፍጠር እግዚአብሔር ሲያስብ የድንግል ማርያምን ድንግልና እያሰበን የፈጠረን።
እኛን እንደምንጠፋ ሲያስበን ከድንግል ማርያም ተወልዶ እንደሚያነሳን እያስበን የፈጠረን። ስለዚህ ተመልከቱ፣ የኛ ቅድስና ሲያድፍ እናቱን እያሰበ እንደፈጠረን የኛን ቅድስና ሲያድፍ አሁንም በእናቱ ምልጃ ይምረናል ማለት ነው። በእሷ የሚምረን እግዚአብሔር ይመስገን።